ይሄ ነው የጸዳው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ። በጣም የሚያሳዝነው ነገር ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ በሚችለው ነገር እንኳን ከሰው ልጅ እንዳትጠይቅ እያሉ ያስተምራሉ። ሰዎች ይመጡና እስላምን ለመበረዝ የተበረዘን አስተምሮ ይዘው ይመጡና ይላሉ ሐሙስ ወልዮች ከቀብሮቻቸው ይወጡና የሰዎችን ጉዳይ ፈጽመው ተመልሰው ይገባሉ ብለው ይላሉ። አላሁ ሙስተዓን። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን፣ እውነተኞች እንደሆናችሁ ማስረጃዎቻችሁን አምጡ ብለን እንላችኋለን። ማስረጃው ቃለ አላህ ወቃለ ረሱሉሁ ነው። ነቢያችን ዓለይሂ ሰላቱ ወሰላም ይህንን አላስተማሩ። ከሳቸው በፊት እኮ በርካታ ሩሱሎችና ነቢያቶች አልፈዋል። እነ ነቢዩላህ ኢብራሂም፣ ነቢይ ሙሳ፣ ሌሎችም እንደዚሁ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም አንዳቸውን በመማፀን ባልደረቦቻቸውን አላስተማሩ። የነቢዩ ባልደረቦች ይህንን አልፈጸሙትም። በደጋጎች መረዳት ሙታንን መማፀን የሚቻል ቢሆን ኖሮ ነቢዩ ሰለላሁ ዐለይሂ ወሰለም አስተምረው ያሳዩን ነበረ። ባልደረቦቻቸው ይህንን ነገር ይፈጽሙት ነበር። ከነቢዩ ሞት በኋላ እኮ የተለያዩ ችግሮች አጋጥመዋል የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ዘንድ ማለት ነው። ለምሳሌ ዓመር ረማዳን ብትወስዱ ማለት ነው እጅግ በጣም ከባድ ድርቅ ነበረ፣ በክት እስኪበላ ድረስ፣ ቆዳ እስኪበላ ድረስ። ከዚህም ጋር ግን የነቢዩ ሰለላሁ ዐለይሂ ወሰለም ቀብር ዘንድ ቀርበው ያ ረሱለላህ አልመደድ፣ ያ ረሱለላህ አልመደድ ብለዋል አሉ። ያሉበት ቦታ ሆነው ይህንን አላሉ። ለው ካነ ኸይረን ለሰበቁና ኢለይህ፣ ኸይር ቢሆን ኖሮ በቀደሙን ነበር ወደዚህ ነገር። ይህ አመለካከት ሙታንን መማፀን ይችላል ይረዳሉ የሚለው አመለካከት ወደ ኢስላም የገባ ያስገቡት ባዕድ የሆነ አምልኮ እንጂ ኢስላም ላይ ምንም አይነት ማስረጃ የሌለው አካሄድ ነው። እደግመዋለሁ፣ ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን፣ እውነተኞች እንደሆናችሁ ማስረጃዎቻችሁን አምጡ። የሽርክ ሰዎች አህባሾችና መሰሎቻቸው የተለያዩ ሹብሃዎችን ያመጣሉ። በጣም እኮ ይገርም። ከአላህ ስብሓነሁ ወተዓላ ውጭ ፍጡራን ይመለኩ ዘንድ፣ ሰዎች ይመለኩ ዘንድ፣ ደካሞች ይመለኩ ዘንድ ከኪታብና ከሱና ሹብሃዎችን ያነፈንፋሉ። ከዚያም ይበትናሉ። ዱዓ አምልኮ ነው። ዱዓ ዒባዳ ነው። ይህንን ነገር ጠንቅቀን ልናውቅ ይገባል። የመጀመሪያው ትልቁ ሂደታችን እንደውም ይሄ ነው። ዱዓን በተመለከተ ኢስቲጋሳን በተመለከተ ይህ ነገር ዱዓን ብለን እንላለን። ለዚህም የተለያዩ ማስረጃዎችን መጥቀስ ይቻላል። ከሱ ውጭ ፍጡራን የሚማጸኑ አካላትን አላህ ሱብሓነሁ ወተዓላ በዚህ መልኩ ገለጻቸው። ኢነሁ ላ ዩፍሊሑ ልካፊሩን፣ እነሆ ከሃዲያን የድል ባለቤት አይሆኑም ብሎ አላህ ሱብሓነሁ ወተዓላ በክህደት ገለጻቸው። ነገሩ በጣም ከባድ ነው። ስሜትን የሚሻ አይደለም። አባቶቻችን እናቶቻችን ማለትን የሚሻ አይደለም። አላህ ሱብሓነሁ ወተዓላ ፍጡራን በፍጹም ሊረዱ እንደማይችሉ አስቀምጧል፣ ግልጽ አድርጓል ለባሮቹ። ኢነ ለዚነ ተድዑነ ሚን ዱኒላህ፣ እነዚያ ከአላህ ሱብሓነሁ ወተዓላ ውጭ የምትማጸኗቸው የምትለምኗቸው ዒባዱን አምሳሉኩም፣ የእናንተ አምሳያ የሆኑ ባሮች ናቸው። የአላህ ስብሓነሁ ወተዓላ ባሮች ናቸው፣ ፍጡር ናቸው ብሎ ይላል። ፈድዑሁ ፈልየስተጂቡ ለኩም፣ እስኪ ለምኗቸውና መልስን ይስጧችሁ። ኢን ኩንቱም ሷዲቂነ፣ እውነተኞች እንደሆናችሁ። ስለዚህ እናንተን ሊረዱ አይችልም ነው ነገሩ። ካላችሁበት መከራ ማውጣትን የሚችሉ አይደለም። ወቃለ ረቡኩም፣ ጌታችሁ አለ ኡድዑኒ፣ ለምኑኝ፣ አስተጅብ ለኩም፣ ለእናንተ መልስ እንሰጣለሁ ብሏል። ልብ በሉት ይህንን አንቀጽ፣ ሌሎቹንም አንቀጽ እንደዚሁ በጥሞና አዳምጡና ተገንዘቡ። ኡድዑኩም ወቃለ ረቡኩም ኡድዑኒ አስተጅብ ለኩም። ይህንን ካለ በኋላ አላህ ሱብሓነሁ ወተዓላ ምንድን ያለው? ኢነ ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። መጀመሪያ አላህ ሱብሓነሁ ወተዓላ በምን ገለጸው? በዱዓ ኡድዑኒ ብሎ ማለት ነው። ከዚያስ አስከትሎ በምን ገለጸው? በዒባዳ ገለጸው። ምክንያቱም ዱዓ ዒባዳ ነውና ኡድዑኒ አስተጅብ ለኩም አለ። ከዚያስ ኢነ ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን፣ እነዚያ እኔን ከማምለክ የሚኩራሩ ጀሀነም ይገባሉ የተዋረዱ ሆነው። ምክንያቱም አላህ ሱብሓነሁ ወተዓላን መለመን እሱን ማምለክ ነው፣ እሱን አለመለመን በእሱ ላይ መኩራት ነውና። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ብሏል? ኢነ ለዚነ ተድዑነ ሚን ዱኒላህ፣ እነዚያ ከአላህ ሱብሓነሁ ወተዓላ ውጭ የምትማጸኗቸው የምትለምኗቸው ለን የኽሉቁ ዙባበን ወለው እጅተመዑ ለህ፣ ዝንብን ሊፈጥሩ የሚችሉ አይደሉም። ለሱ ቢሰበሰቡለት እንኳን ይህችን ትንሽ ፍጥረት እንኳን ሊፈጥሩ የሚችሉ አይደሉም። ምክንያቱም ደካሞች ናቸው። እነሱም የአላህ ሱብሓነሁ ወተዓላ ፍጥረታት የሆኑ የአላህ ሱብሓነሁ ወተዓላ ባሮች ደካሞች ናቸው ነው። ስለዚህ እናንተ ሊረዱ የሚችሉ አይደሉም።
ሌላ ቦታ ላይ አላህ ስብሓነሁ ወተዓላ የተከበረ ቁርአን ላይ ምን ብሏል? ወለዚነ ተድዑሁም ሚን ዱኒህ ላ የስተጢዑነ ነስረኩም ወላ አንፉሰሁም የንሱሩን። እነዚያ የምትማጸኗቸው የምትለምኗቸው ከሱ ውጭ ከአላህ ስብሓነሁ ወተዓላ ውጭ ላ የስተጢዑነ ነስረኩም እናንተን መርዳትን የሚችሉ አይደሉም። በል ይሄ ብቻ አይደለም፣ ወላ አንፉሰሁም የንሱሩን ነፍሶቻቸውንም መርዳት የሚችሉ አይደሉም። አላህ ስብሓነሁ ወተዓላ ሙታንን በተመለከተ ላ የስመዑ ዱዓአኩም ብሏል። የእናንተን ልመና የእናንተን ጥሪ የሚሰሙ አይደሉም። ወለው ሰሚዑ ቢሰሙ ኖሮ ደግሞ መስተጃቡ ለኩም ለእናንተ መልስን ባልሰጡ ነበረ። አቅሙ የላቸውም። በመሰረቱ ሙታንን በተመለከተ እነሱ ከእኛ ይፈልጋሉ እንጂ እኛ ከእነሱ ልንፈልግ አይገባም። እነሱ የእኛን ዱዓ ይፈልጋሉ። ምክንያቱም ያሉበትን ሀል አናውቅም። አላህ ስብሓነሁ ወተዓላ ብቻ ነው የሚያውቀው። ስለዚህ አላህ ስብሓነሁ ወተዓላ ያሉበትን ሁኔታ መልካም ያደርግ ዘንድ አላህን እንለምንላቸዋለን። በዚህ መልኩ ነፍሳችንን እንረዳለን፣ እነሱንም እንረዳለን እንደዛው። ሌላ ቦታ ላይ አላህ ስብሓነሁ ወተዓላ ምን ይላል? ቁል በላ ፈረአይቱም እስኪ ንገሩኝ ብለህ በላቸው ማ ተድዑነ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ የምትማጸኑት የምትለምኑት ኢን አራደኒ አላህ ቢዱር አላህ ስብሓነሁ ወተዓላ በጉዳት የፈለገኝ እንደሆነ ሀል ሁነ ካሽፋቱ ዱሪህ እነሱ የእሱን ጉዳት አስወጋጆች ናቸውን? አው አራደኒ ቢረሕማ ወይ አላህ ስብሓነሁ ወተዓላ በእዝነት እኔን የሻኝ እንደሆነ በመልካም ነገር እኔን የፈለገኝ እንደሆነ ሀል ሁነ ሙምሲካቱ ረሕመቲህ እነሱ የአላህ ስብሓነሁ ወተዓላ እዝነት የሚይዙ የሚጨብጡ ናቸውን የሚያስቀሩ ናቸውን ብለህ በላቸው። ቁል በል ሐስቢየ አላህ በቂ አላህ ስብሓነሁ ወተዓላ ነው ብለህ በል። ዐለይሂ የተወከሉ ሙተወኪሉን በእሱ ላይ ተመኪዎች ይመካሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምን ብለዋል? መን ማተ ወሁወ የድዑ ሚን ዱኒላሂ ኒደን ደኸለ ናር። የሞተ ሰው አሉ ከአላህ ስብሓነሁ ወተዓላ ጋር ብጤዎችን እየተማጸነ እየለመነ የሞተ ሰው የነቢዩ ዐለይሂ ሰላም ንግግር ነው። ሰሒሕ የሆነ አቧራ የሌለበት የነቢዩ ሰለም ንግግር ነው። ትክክለኝነቱ ላይ ምንም አይነት አሻሚነት የሌለበት ሰሒሕ የሆነ ሐዲስ ነው። ምን አሉ? የሞተ ሰው ከአላህ ስብሓነሁ ወተዓላ ጋር ሌላን ብጤ እየተማጸነ እየለመነ ድረሱልኝ እያለ ከዚህ ጭንቅ ከዚህ መከራ አውጡኝ እያለ እየለመነ የሞተ ሰው ደኸለ ናር በእርግጥ እሳት ገባ ብለዋል። ከዚህ የበለጠ ነገር ምን ይፈልጋል ሰው? ነገሩ በጣም አሳሳቢ ነው። የእሳት ነገር ከባድ ነው። ዛሬ ለምሳሌ የተለያዩ በሽታዎችን እየሰማን ነው። እነዚህ በሽታዎችን በተመለከተ ያለን ስጋት የታወቀ ነው። ምክንያቱም ስቃዩ የሚቻል አይደለም ተብሎ ስለሚታሰብ ነው። ፈከይፈ ቢናር ነገሩ የእሳት ጉዳይ ነውና ሊያሳስበን ይገባል። የእኛ ብቻ አይደለም፣ የህዝባችን ጉዳይ ሊያሳስበን ይገባል። ነቢዩላህ ኢብራሂም ምን አሉ? ወአዕተዚሉኩም ሱራ አልመርየም ላይ እንደተገለጸው ማለት ነው። ወአዕተዚሉኩም ወማ ተድዑነ ሚን ዱኒላህ ወአድዑ ረቢ ዐሳ አላ አኩነ ቢዱዓኢ ረቢ ሸቂያ ፈለማ እዕተዘለሁም ወማ ያዕቡዱነ ሚን ዱኒላህ ይላል አላህ ስብሓነሁ ወተዓላ። ወአዕተዚሉኩም አሉ ርቃለሁኝ እናንተን የሽርክ ሰዎችን ማለት ነው። ወማ ተድዑነ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ የምትማጸኑትን የምትለምኑትንም ጭምር እንደዚሁ ርቃለሁኝ ብለዋል። ወአድዑ ረቢ ዐሳ አላ አኩነ ቢዱዓኢ ረቢ ሸቂያ ጌታዬን ብቻ እማጸናለሁ እለምናለሁኝ ጌታዬን በመማጸን ላይ በመለመን ላይ እድለ መናጤ ያልሆንም ብዬ ተስፋ አደርጋለሁኝ አሉ። ይህንን ልብ በሉና ቀጣዩን እንደገና አስተንትኑት። ከዚያስ ፈለማ እዕተዘለሁም በራቃቸው ጊዜ ማንን? ሙሽሪኮችን ማለት ነው። ወማ ያዕቡዱነ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ የሚማጸኑትን የሚለምኑትንም ጭምር በራቀ ጊዜ መጀመሪያ በምንድን የተገለጸው? አስተንትኑት። ወአዕተዚሉኩም ወማ ተድዑነ በሚል የተገለጸው እርቃችኋለሁኝ እናንተ የምትማጸኑትን የምትለምኑትን ጭምር እርቃለሁ ነበር። ከዚያስ ፈለማ እዕተዘለሁም ወማ ያዕቡዱነ ምክንያቱም ዱዓ ዒባዳ ነውና። ጠይብ ይህንን ካል አላህ ስብሓነሁ ወተዓላ ፍጡራንን ከመማፀን ከልክሏል። የተለያዩ አንቀጾች ላይ ፍጡራንን ከመማፀን ከልክሏል። የተለያዩ አንቀጾች ላይ ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐደን ብሏል። መስጅዶች የአላህ ስብሓነሁ ወተዓላ ብቻ ናቸው። ፈላ ተድዑ መዐ አላሂ አሐዳ ከአላህ ስብሓነሁ ወተዓላ ጋር አንድንም አትማፀኑ አትለምኑ ይላል አላህ ስብሓነሁ ወተዓላ። መስጅድ ተብሎ ሲባል የተገነባው
ይገባበታል፣ ምድሩን በአጠቃላይ ይገባበታል። ነቢዩ ሰለላሁ ዐለይሂ ወሰለም ጁዒለት ለና አልአርዱ መስጂደን ወጠሁራ ብለዋል። መሬት ለእኛ ተደርጋለች መስጂደን ወጠሁራ የመስገጃ ስፍራና ጧሃራ ማድረጊያ ተየሙም ማለት ነው ብለዋል ዐለይሂ ሰላቱ ወሰላም። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ብሏል? ወላ ተድዑ ሚን ዱኒላህ ከአላህ ሱብሓነሁ ወተዓላ ውጭ አትማፀን አትለምን ማ ላ የንፈዑከ ወላ የዱሩክ የማይጠቅምህንም የማይጎዳህንም አትማፀን ይላል አላህ ሱብሓነሁ ወተዓላ። ወኢን የምሰስከ አላሁ ቢዱር ይላል ሌላ አንቀጽ ላይ አላህ ሱብሓነሁ ወተዓላ በጉዳት የነካህ እንደሆነ በበሽታ በድህነት በመሳሰል ነገር የነካህ እንደሆነ ፈላ ካሽፈ ለሁ ኢላሁ አስወጋጅ የለም እሱ ብቻ እንጂ በሽታውን ድህነቱን የመሳሰሉን ነገር ማስወገድ ቻዩ አላህ ሱብሓነሁ ወተዓላ ብቻ ነው። ወኢን ዩሪድከ ቢኸይሪን በመልካም ነገር የሻህ እንደሆነ በጤንነት በሀብት በመሳሰል ነገር የፈለገህ እንደሆነ ሳ ፈላ ራደ ሊፈድሊህ የእሱን ችሮታ መላሽ የለም አላህ ሱብሓነሁ ወተዓላ ብቻ። ስለዚህ እሱን በብቸኝነት ልትማፀን ይገባሃል ነው። ሌላ ቦታ ላይ አላህ ተባረከ ወተዓላ ምን ብሏል? ወላ ተድዑ ሚን ዱኒላህ ማ ላ የንፈዑከ ወላ የዱሩክ አትማፀን አትለምን ከአላህ ሱብሓነሁ ወተዓላ ውጭ የማይጠቅምህን የማይጎዳህን ፈኢን ፈዓልተ የሰራህ እንደሆነ ፈኢነከ አንተ ኢዘን በዚህ ጊዜ ሚነ ዛሊሚን ከበደል ሰዎች ከሽርክ ሰዎች ትሆናለህና። በል አንቀጽ እንደውም ከአላህ ሱብሓነሁ ወተዓላ ውጭ ፍጡራንን መማፀን የተከለከለ መሆኑን ብቻ ሳይሆን የሚያሳየው ሽርክ መሆኑን ጭምር ነው። ሽርክ መሆኑን ጭምር